ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በቅድሚያ መጫጭር ዜናዎችን እነሆ። ሌብነትን፣ መንደርተኝነትንና ጠባቂነትን እንዲሁም የጭቃ ቤቶችን መቀነስና ለኑሮ ምቹ ማድረግ ላይ በቀጣዮቹ 90 ቀናት በትኩረት እንደሚሰራ በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ጽሕፈት ቤት ገለጸም። ጽሕፈት ቤቱ ከከፋ ዞን አስተዳደር ጋር በቀጣይ 3 ወራት በሚከናወኑ የ90 ቀናት እቅዶች ዙሪያ ተፈራርሟል። ግቦቹ ተረጂነትን፣ መሬትን ጦም ማሳደርን፣ ተፈናቃይነትን፣ ሌብነትንና ሌሎችንም ወደ ዜሮ ማውረድ ላይ ያተኮሩ ናቸው። ክልሉ ያለውን እምቅ አቅም መጠቀም የሚያስችል እቅድ መሆኑን የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ገልጸዋል። እንደ ሀገርም የተመዘገበበት እንደ ክልላችንም በርካታ ውጤት የተገኘበት እንደሆነ ይታወቃል። ነገር ግን ይህንን ውጤት ወደ ላቀ ደረጃ ለማሸጋገር እና ሁሉን አቀፍ ብልጽግና ለማረጋገጥ በሚደረገው ጥረት ክልላችንም ያለውን ፖቴንሻል ያለውን እምቅ አቅም በመጠቀም ወደ ላቀ ብልጽግና መሸጋገር የሚችልበትን እቅድ እንደ ዞንም ተዘጋጅቶ እንደ ክልልም ተዘጋጅቷል። ኦልሞስት የ3 ወራት ወይም ደግሞ የ90 ቀናት እቅድ በልዩ ትኩረት የሚሰሩ የንቅናቄ አጀንዳዎች ያሉባቸው በተለይ ከፋፈል ስራዎችን እየሰራ ያለበት ሂደት አለ። ስለዚህ እነዚህ በተለይ የተቀመጡ ግቦች በዚህ ዓመት ከወሰድነው ስልጠና ስፔሻሊ 4 ፒላሮች ላይ መሰረት አድርገን ነው ስልጠና የወሰድነው። አንደኛው የግብርና ትራንስፎርሜሽን ነው። ሁለተኛው የኢንዱስትሪ ትራንስፎርሜሽን ነው። ሶስተኛው የከተማ ልማት ትራንስፎርሜሽን ነው። አራተኛው የቱሪዝም ትራንስፎርሜሽን ነው እና ይሄን መሰረት በማድረግ ደግሞ የተቀመጡ ግቦች አሉ። እነዚህን ግቦች ማሳካት የሚቻል እቅድ በከፋ ዞን የተዘጋጀበት አግባብ አለ። ይህንን የ90 ቀናት እቅድ በተገቢ ሁኔታ የዞኑ አመራር በሙሉ ኮሚኒኬት የሚደረግበት፣ ቀጥሎ ደግሞ የወረዳው አጠቃላይ አመራር ኮሚኒኬት የሚደረግበት፣ ከዛም ቀጥሎ ደግሞ አጠቃላይ የቀበሌ አመራሩ፣ የህብረት አመራር እና የቤተሰብ አመራር በተገቢ ሁኔታ ኮሚኒኬት በማድረግ ቀጣይ ስራውን ባቀድነውና በተለምነው ልክ ማሳካት የምንችልበት ነባራዊ ሁኔታ እንዲፈጠር ታስቦ የተዘጋጀ ነው። ስለዚህ ዛሬ የምናደርገው ከከፋ ዞን ጋራ የውል ስምምነት እናካሄዳለን። የ90 ቀናት የውል ስምምነት እንፈራረማለን። ዞኑ ደግሞ ከዚህ በመቀጠል ከወረዳዎች ጋራ እንደዚሁ የ90 ቀን እቅዱን ይፈራረማል ማለት ነው። በዚህ ላይ ትኩረት መደረግ ያለበት ጉዳይ ምንድነው? ያው ብዙ ጊዜ እቅድ መፈራረም አይደለም ዋናው ግቡ። በተለይ የአሁኑ እቅድ ከወትሮው ለየት የሚያደርገው የራሱ ግብ ተቀምጦለታል፣ የሚፈጸምበት ጊዜ ተቀምጧል። ይሄን መሰረት በማድረግ መላው አመራር፣ መላው አባላችን፣ መላው ህዝባችን በጋራ ሆኖ በመነቃነቅ በመፈጸምና በማስፈጸም ረገድ ውጤት ማምጣት የሚቻልበት ነባራዊ ሁኔታ እንዲፈጠር ማድረግ ነው። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በቅርቡ የተሰጠውን ስልጠና መሰረት በማድረግ እንዲሁም ፍጥነትና ፈጠራን በማከል ተግባራቱ እንደሚከናወኑ ተናግረዋል። ይህ ለኛ ትልቅ አጋጣሚ ነው። በእርግጥ አሁን ያቀድነው እቅድ ቀደም ሲል ከነበረው አንጻር ስናይ በጣም ብዙ ነው። ነገር ግን ያለውን ተጨባጭ ሁኔታ ግምት ውስጥ አስገብተን ደግሞ መምጣት ያለበትን ውጤት ለማምጣት ቀንና ማታ መስራት የሚችልበት ሁኔታ ሊኖር ይገባል የሚል ነው። በበጋ የሚሰሩ በጣም በርካታ ስራዎች አሉ። እነዚህን ያው አቅደን በጋራ ይዘናል። እንደተባለው እኛም ለወረዳዎች ይህንኑ ሸንሽንና ካፍላን በቅርብ ጊዜ የምንፈራረምበት ሁኔታ ነው ያለው። ዝግጅቱን ጀምረናል። ወረዳ ብቻ ሳይሆን መምሪያ ኃላፊዎችም አልነሱም ከኔ ጋር የሚፈራረሙበት ሁኔታ ይፈጠርና አሁን የተጀመረውን የክልል ድጋፍና ክትትል ያው ተጠናክሮ የሚቀጥል ከሆነ ለኛ ትልቅ አቅም ነው የሚሆነውና ይህንኑ አጠናክረን ቀጥለን ውጤታማ እንሆናለን የሚል ነገር ነው ያለን። ይሄ እንግዲህ ያው እኔና አቶ ፍቅሬ እንዲፈራረም እንጂ ተግባሩና ስራው የሁላችን እንደሆነ ታሳቢ እናደርጋለን የሚል ሀሳብ ነው ያለን። ዞኑ የተፈራረመውን እቅድ በተዋረድ በቅርቡ ከወረዳዎችና ከመምሪያዎች ጋር በመፈራረም ወደ ስራ እንደሚገባም ገልጸዋል። የዘገበው ባልደረባችን በላቸው በላይ ነው። በሙሉ ፓኬጅ ስንዴን በማልማታቸው ውጤታማ መሆናቸውን በሺሾንዴ ወረዳ የኦማ ሾንጋ ቀበሌ ሞዴል አርሶ አደር አቶ በዛብህ ማሞ ተናገሩ።
የምግብ ሉዓላዊነትን ለማረጋገጥ የተቀመጠውን ግብ ለማሳካት የግብርናን ቴክኖሎጂ መጠቀም አስፈላጊ መሆኑን ሞዴል አርሶ አደሩ ተናግረዋል። በሙሉ ፓኬጅ ስንዴን በማልማታቸው ውጤታማ መሆናቸውን በሺሾንዴ ወረዳ የኦማ ሾንጋ ቀበሌ ሞዴል አርሶ አደር አቶ በዛብህ ማሞ ተናገሩ። የምግብ ሉዓላዊነትን ለማረጋገጥ የተቀመጠውን ግብ ለማሳካት የግብርናን ቴክኖሎጂ መጠቀም አስፈላጊ መሆኑንም ሞዴል አርሶ አደሩ ተናግረዋል። በ2017-18 ዓመተ ምህረት የመኸር አዝመራ ግማሽ ሄክታር ማሳ ላይ ስንዴ ለማልማት አቅደው የራሳቸውንና የ7 ቤተሰቦቻቸውን ጉልበት በመጠቀም ከመሬት ዝግጅት አኳያ 3 ጊዜ ደጋግመው በማረሳቸው እንዲሁም ምርጥ ዘር ዳፕና ዩሪያ ተጠቅመው በመስመር መዝራታቸውን ገልጸዋል። አቶ በዛብህ ማሞ አክለው በባህላዊ የአስተራረስ ዘዴ መዝራት ለአረም ቁጥጥር የማይመችና ምርቱም አነስተኛ መሆኑን ገልጸው ቴክኖሎጂን መጠቀምና በመስመር መዝራት የዘር ብክነትን ከመቀነስ በተጨማሪ የተሻለ ምርት ለማግኘት እንደሚያግዝ ተናግረዋል። በወረዳው የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ተወካይ አቶ አሰፋ ገብረሰንበት እንደገለጹት አርሶ አደሩ በ2017-18 ዓመተ ምህረት በወረዳ ደረጃ በመኸር አዝመራ ስንዴን በሙሉ ፓኬጅ 220 ሄክታር ማሳን ለማልማት ታቅዶ 253.75 ሄክታር ስንዴ ማሳካት መቻሉን ጠቁመው ከዚህም 7612 በላይ ኩንታል ምርት ለመሰብሰብ እንደሚጠበቅም ገልጸዋል። የደረሱ ሰብሎችን የቤተሰቡን ጉልበት በመጠቀም በወቅቱ መሰብሰብ እንዳለበትም የጽህፈት ቤቱ ተወካይ አሳስበዋል። የዘገበው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ወደ ዝርዝር ዜናዎች አለፍን። በሴቶችና ህጻናት ላይ የሚደርሰውን ጾታዊ ጥቃት ከመከላከል አኳያ ሁሉም የድርሻውን መወጣት እንዳለበት የቦንጋ ዩኒቨርሲቲ ገለጸም። የዓለም አቀፍ ጾታዊ ጥቃት የመከላከል ቀን በዩኒቨርሲቲው ተከብሯል። ዘገባው የባልደረባችን ታጀቶ ከበደ ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በዓለም ለ34ኛ ጊዜ በሀገራችን ለ20ኛ ጊዜ እየተከበረ ያለውን የጸረ ጾታዊ ቀን በቦንጋ ዩኒቨርሲቲ እየተከበረ ሲሆን በመድረኩ በመገኘት የእንኳን ደህና መጣችሁ ያሉት በዩኒቨርሲቲው የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይዘሮ አልማዝነሽ ሀብተወልድ እንደተናገሩት በሴቶችና ህጻናት ላይ የሚደርሰው ጾታዊ ጥቃት በማህበራዊ በኢኮኖሚ ላይ የሚያደርሰው አሉታዊ ተጽዕኖ ከባድ እንደሆነ ተናግረዋል። በሴቶችና ህጻናት ላይ የሚደርስ ጥቃት አካላዊና አእምሮአዊ ጤንነትና ደህንነት በሁሉም የህይወታቸው ደረጃ ላይ አሉታዊ ተጽዕኖ የሚያሳድር፣ ሙያዊ እድገታቸውና የኢኮኖሚ አቅማቸውን የሚያዳክም ነው። በተጨማሪም ጥቃትን የቤተሰብ፣ በማህበረሰብ፣ በህብረተሰብ እንዲሁም በአገር ላይ መጠነ ሰፊ ማህበራዊና ኢኮኖሚያዊ ችግር በማስከተል ዘላቂ ልማት እንዳይረጋገጥ እንቅፋት የሚፈጥር ነው። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር እርጌኖ ደገላ በበኩላቸው ጎጂ ልማዳዊ ድርጊት ለአንድ ሀገር ኢኮኖሚ እድገት የሚያሳድረው አሉታዊ ተጽዕኖን ለመከላከል ዘርፈ ብዙ ንቅናቄ መድረክ የሚሻ መሆኑን ተናግረዋል። ጎጂ ልማዳዊ ድርጊቶች፣ የጾታዊ ትንኮሳዎችና ጥቃት፣ ተጓዳኝ ማህበራዊና ስነ ልቦናዊ ቀውሶች፣ ያለ ዕድሜ ጋብቻ፣ የሴት ልጅ ግርዛት፣ መፈናቀልና ስደት፣ ድህነትና የስራ ጫና ወዘተ ዛሬም ያልተሻገርናቸው አሉታዊ እሳቤዎች እና ድርጊቶች ናቸው። እነዚህና ሌሎችም ባህላዊና ማህበረሰባዊ መሰረት ያላቸው ልማዶች ከመሰረቱ እንዲወገዱ ፈርጀ ብዙ ኢንተርቬንሽንስ እና የማህበረሰብ ንቅናቄ ይሻሉ። ለዚህም በየዓመቱ የበዓሉ መታሰብ ፋይዳ እንዳለውም ተናግረዋል። የውይይት መድረኮች መኖራቸው የህብረተሰቡን ግንዛቤ ከማሳደጉም በላይ ጾታዊ ጥቃትን የማይሸከም ህብረተሰብ ለመፍጠር አይነተኛ ሚና ይኖረዋል። ያነጋገርናቸው የመድረኩ ተሳታፊዎች በበኩላቸው በሴቶችና ህጻናት ላይ የሚደርሰውን ጾታዊ ጥቃት ለመከላከል በጋራ መስራት የሚፈለግ መሆኑን ተናግረዋል። እንግዲህ በማህበረሰቡ ብዙ አይነት ጥቃቶች ይፈጸማሉ። ሴቶችን ጾታን መሰረት ያደረገ ጥቃቶች አሉ። እነዚህ ጾታን መሰረት ያደረጉ ጥቃቶች ያው ሴት በመሆናቸው ብቻ የሚፈጸሙ ህጻናት ላይ የሚፈጸሙ ጥቃቶች አሉ። ስለዚህ እነዚህ ጥቃቶች በዋናነት መደፈር ሊሆን ይችላል፣ ድብደባ ሊሆን ይችላል፣ አስገድዶ መድፈር፣ የተለያዩ ሴትን መሰረት ወይም ጾታን መሰረት ያደረገ ጥቃቶች ይፈጸማሉ ሴቶች ላይ። እንደ ህግ ባለሙያ እኛ በዞናችን ካሉ 17 መዋቅሮችና ከዞን ካሉ ስራ ሂደቶች ጋር በመሆን እስከታች ማህበረሰቡ ድረስ በመውረድ ሴቶች ላይ የሚደርሱ ጥቃትን፣ ጎጂ ልማዳዊ ድርጊቶች ላይ፣ ያለ እድሜ ጋብቻ ላይ
አስገድዶ መድፈር ላይ ሰፊ ግንዛቤ እየሰጠን የመጣንባቸው ሂደቶች አሉና ቀጣይ ማህበረሰቡ በሰፊው ከዚህ በተሻለ ሁኔታ ታች ባሉ የኛ አቃቤ ሕግ ባለሙያዎች ጋር በመቀናጀት ከሴቶችና ህጻናት ጋር ከዩኒቨርሲቲ ጋር የተለያዩ ነገሮችን አዘጋጅተን ለማህበረሰቡ ጥቃት እንዳይፈጸም ቅድሚያ የመከላከል ስራ ግንዛቤ ስራ መስራት እንዳለብን እንደ ተቋማችን የወሰድናቸው ነገሮች አሉና ከዚህም አልፎ የሚመጣ ነገርም ካለ በህግ አግባብ ህጋዊ እርምጃ እንዲወሰድ ተቋሙ እየሄደ ያለበት ነገርም አለ። ከዚህ ጋርም ተያይዞ ከዚህ ከቦንጋ ዩኒቨርሲቲ ጋር ታች ላሉ መርማሪ ፖሊሶች፣ አቃቤ ህጎች እንዴት ግንዛቤ መስጠት እንዳለባቸውም ጭምር ፕሮጀክት ቀርጸን ከዩኒቨርሲቲ ፕሬዝዳንት ጋር ቅርብ ጊዜ ስልጠና ለመስጠት ዝግጅትና ባለንበት ጊዜ ነው ይሄ በዓሉ እያከበርን ያለነው የሚል ነገር ነው ያለው። የቀኑ መከበር በሴቶችና ህጻናት ላይ የሚያደርሰውን ጥቃት ለመከላከል የጋራ ግንዛቤ የሚያመጣ መሆኑንም አስተያየት ሰጪዎቹ አክለዋል። የዛሬው ቀን መከበሩ ዋናው አላማ ሴቶች ላይ እየደረሰ ያለውን ጥቃት ከመሰረቱ ከተቻለ ከመሰረቱ ለማጥፋት ካልተቻለ ደግሞ ለመቀነስ በየአመቱ በዓሉን እናከብራለን። ይሄ ጥቃት ሴቶች ላይና ህጻናቶች ላይ የሚፈጸመው ጥቃት እስኪቆም ድረስ በዓሉን የማክበር የማስታወስ ከዚህ በፊት የተሰዉ እህቶቻችንን የማስታወስ እና በተለያዩ ኩነቶች በዓሉን ማክበር ግድ ይሆናል። በዓሉን ስናከብር ደግሞ ይሄ ጥቃት እንዲቆም ከተቻለ ከነ እንትኑ እንዲቆም ካልሆነ ደግሞ ለመቀነስ ነው በዓሉን የምናከብረው ማለት ነው። አሁን ከመረጃ ከመስጠት አንጻር ላይ ከድሮ አሁን የሚሻሉ ነገሮች አሉና ሰዎች ወንጀል የሚፈጽሙት ሰዎች እንዲያጋልጡን ጭምር ግንዛቤ አንዱ ወሳኝ ነገር ከመሆኑም አንጻር ጋር ተያይዞ ለማህበረሰቡ ወንጀል ፈጻሚን ለህግ ማቅረብ ለፊት እርዳታ መስጠትም አንዱ የማህበረሰቡ ግዴታ እስከሆነ ድረስ እንደዛ ነው ወንጀል እንዳይፈጸም ተደብቆ እንዳይቀርም በሰፊው ለታችኛ ማቀል ለቀበሌ ህብረተሰብም በማህበራዊ መሰረቱ ትምህርት እየተሰጠ ባለበት ሂደቶች ናቸው ያሉት። ከዚህ ጋርም ተያይዞ እያንዳንዱ በአንዳንድ በባህላዊ እና በአንዳንድ ነገሮች የሚደበቁ ነገሮችም ካሉ መረጃ ባገኘው ነው አጋጣሚ ግንዛቤ በመስጠትም ፖሊስ መረጃ እንዲሰበስብ በማድረግ ህግ ተጠያቂ ለማድረግ እየተካሄደ ያሉ ነገሮች አሉ። በእኛ በኩል ግን ሞር ህብረተሰቡ ወንጀል ሲፈጸም እንዳይደብቅ ህጉ ምን ይላል የሚለውን ነገር ከህጉ መነሻ በመነሳት ሰነድ በማዘጋጀት ብሮሸር በማዘጋጀት ማህበራዊ መሰረት ለነጋዴ ማህበረሰቡ፣ ለመንግስት ሰራተኛው፣ ለአርሶ አደሩም በማህበራዊ መሰረት ግንዛቤ የመስራት ስራዎችን እየሰራ ነው ያለ ነው። እሱንም የማስቀጠል ስራ ከዚህ በኋላ ይኖራል የሚል ነገር ነው በእኔ በኩል ነው። መሪ ቃሉን ስንመለከት ጾታን ወይም ጥቃትን ማይሸከም ማህበረሰብ መፍጠር ነው የሚለው ለትውልድ ግንባታ ይላል። ስለዚህ ጥቃትን አይቶ የማያልፍ ማህበረሰብ መፍጠር ነውና የኛ ተቋም ደግሞ በዋናነት እዚህ ላይ ይሰራል። የተለያዩ ግንዛቤዎችን ከተለያዩ አጋር ተቋማት ጋር በመተባበር ግንዛቤ በመፍጠር በዓሎች ሲከበሩ እንደዚህ አይነት ጉዳት የደረሰባቸው ሴቶች ካሉ ድጋፍ በማድረግ እነሱ ድጋፍ ሲያደርጉ ደግሞ ሌሎችም አይቶ በዚህ ልክ ጥቃቱ የኔ ነው ወንድ አጋር እንዲሆነን ወንድ ወንድሞቻችን ሪቫኑን አድርገው የሚያከብሩት አጋር ነን፣ የሴቷን ጥቃት አብረን እንከላከላለን፣ እኔም አለሁልሽ ከጎንሽ ነኝ የሚል መልእክት ነውና በዚህ ልክ ደግሞ ሁሉም ማህበረሰብ ጥቃቱን የማውገዝ ስራ እንዲሰራ በዋናነት እንሰራለን ማለት ነው። ከሙስናና ብልሹ አሰራር የጸዳ ተቋምና ዜጋን በመፍጠር የሀገሪቱን ብልጽግና ማረጋገጥ አለብን ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉሰው ዘውዴ ተናገሩ። ትውልድን በስነ ምግባር ተቋምን በአሰራር በሚል ርዕስ በክልል ደረጃ የጸረ ሙስና ቀን ማጠቃለያ መርሃ ግብር በሚዛን አማን ከተማ ተካሂዷል። ዘገባው የባልደረባችን ሳሙኤል ቆጭተው ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት ኮሚሽነር ሙሉሰው ዘውዴ የዘንድሮ የጸረ ሙስና ቀን ጠንካራ ተቋምንና በስነ ምግባር የታነጸ ትውልድን ለመፍጠር ያለመ መሆኑንም አስረድቷል። ቀኑን ማክበር የሙስናና ብልሹ አሰራርን ለመግታት እንዲሁም የተቋማትን አንድነትና የህብረተሰቡን ቁርጠኝነት ለማጠናከር ወሳኝ ሚና እንዳለውም ተናግረዋል። ከሙስናና ብልሹ አሰራር የጸዳ ተቋማትንና ዜጋን በመፍጠር የሀገሪቱን ብልጽግና ለማረጋገጥ በትኩረት መስራት እንደሚገባም ገልጸዋል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ፐብሊክ ሰርቪስ ቢሮ
ቢሮ ኃላፊና የክልሉ ርዕሰ መስተዳድር ተወካይ አቶ ንጉሴ ወልደ ጊዮርጊስ በበኩላቸው መንግስት ሙስናና ብልሹ አሰራር ለልማትና ብልጽግና ጸር መሆኑን በመገንዘብ ለመታገል ባደረገው ጥረት ከጊዜ ወደ ጊዜ ውጤት ማስመዝገብ መቻሉንም አንስተዋል። በዚህ ወቅትም የህብረተሰብና የተቋማት ሚና ከፍተኛ እንደነበር ያወሱት አቶ ንጉሴ ወልደ ጊዮርጊስ በቀጣይም በዘርፉ የሚታየውን ችግር ለመከላከል በጋራ መስራት ያስፈልጋልም ብለዋል። በአጠቃላይ ሙስናንና ብልሹ አሰራርን በመከላከል የነገውን ኢትዮጵያ ለመገንባት ትውልድ፣ ወጣቶች፣ መንግስትና ጉዳዩ የሚመለከታቸው አካላት በጋራ መስራት እንደሚገባቸውም አሳስቧል። የመድረኩ ተሳታፊዎች በሰጡት አስተያየት መንግስት በዘርፉ የሚታየውን የስነ ምግባር ጉድለት ለማነጽ ያደረገ ያለው ተግባር አበረታች መሆኑን ገልጸው በዘርፉ የተቀመጠውን አቅጣጫ ተግባራዊ ለማድረግ የበኩላቸውን ድርሻ እንደሚወጡም ተናግረዋል። ህብረተሰቡን ጨምሮ ጉዳዩ የሚመለከታቸው አካላት የዘርፉ አስከፊነትን በመረዳት የመከላከልና የመቆጣጠር ኃላፊነታቸውን በአግባቡ እንዲወጡም አሳስቧል። ከዚህም በተጨማሪ ሙስናንና ብልሹ አሰራርን የሚያመላክቱ ግጥሞች፣ ድራማዎች፣ የጥያቄና መልስ ውድድርን ጨምሮ ሌሎች ተግባራት ተከናውነዋል። በመድረኩ የክልሉ የመንግስት ስራ ኃላፊዎች፣ የዞን የዘርፍ አመራሮችና ጉዳዩ የሚመለከታቸው አካላት ተገኝተዋል። የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት ሴት የፖሊስ አባላት በተሰማሩበት የስራ መስኮች ብቁ እንዲሆኑ አስፈላጊውን ድጋፍ እያደረገ መሆኑ ገለጸም። የሴት ፖሊስ አባላት በበኩላቸው ጽሕፈት ቤቱ ሴት የፖሊስ አባላትን ለማብቃት የሚያደርገው ጥረት የሚበረታታ መሆኑን ተናግረዋል። ዘገባው የባልደረባችን ናስር ተማምነው አማኑኤል ክንፌ እንደሚከተለው ያቀርበዋል። የቦንጋ ከተማ ፖሊስ አዛዥ ኢንስፔክተር ተስፋዬ አበበ በዚህ ዙሪያ በሰጡት አስተያየት ሴት የፖሊስ አባላት ኃላፊነታቸውን በአግባቡ እንደሚወጡ ገልጸው የበለጠ እንዲበረታቱ ድጋፍ እንደሚያስፈልጋቸውም አስረድተዋል። ቦንጋ ከተማ ፖሊስ ቢያንስ ወደ 16 የሚሆኑ ሴት ፖሊሶች አሉ። እነዚህ ሴት ፖሊስ አባላት እንደየችሎታቸው እንደየሙያቸው ያው መንግስት አሰልጥኖ ወደኛ መድቦ ልኳል። አብዛኛውን ጊዜ የተሰጣቸውን ተልዕኮ በአግባቡ ከመፈጸም አንጻር፣ በሌላ ጎን ደግሞ ከታማኝነትም አንጻር እጅግ በጣም እየተሻለ ተግባር ላይ ተሰማርቶ ተግባሩንም በአግባቡ እየተወጡ ያሉበት ሂደት ነው ያለው። የፖሊስ አዛዡ አክለውም ሴት ፖሊሶች ተልዕኮውን በመወጣት ረገድ ከፍተኛ ጥረትና ትጋት እንዳላቸውም ገልጸዋል። ሴት ፖሊስ አባላት በተሰጣቸው ተልዕኮ ላይ ከሚሰሩት ስራ ጋር ተያይዞ እንደ ተቋም የምንሰጠው ድጋፍ ያው ወደ ያላስፈላጊ የተሳሳተ አቅጣጫ እንደሄዱ የምክር አገልግሎቶችን እንሰጣለን። መደገፍ ባለባቸው ልክ እንዲደገፉ እናደርጋለን። የተግባሩ እርግጥ ተቋሙ አንደኛ የሙያ ብቃት ማሻሻያ ስልጠና በግል የሚሰጠው ነገር የለም። እንደ ተቋም በክልል ነው የሚሰጠው። ከዞንም ጀምሮ የሚሰጠው አለ። ዞኑ ደግሞ ጠርቶ እንደየዘርፋቸው ለምሳሌ ሴቶችና ህፃናት ዘርፍ ላይ የሚሰሩ አሉ፣ ምርመራ የሚሰሩ አሉ፣ እንደዛው በመከላከል የሚሰሩ አሉ። እነዚህን በየዘርፉ ስልጠና፣ አቅም ማጎልበቻ፣ አቅም ግንባታ ስልጠናዎች ክልሉም ዞኑም በሚያመቻቸው መድረክ ላይ ስልጠናውን በተገቢ ሁኔታ እንዲወስዱ እኛም ግፊት አድርገን ስልጠናውን እየሰለጠኑ ያው ሙያቸውን እያሻሻሉ በጥሩ ሁኔታ ለህብረተሰቡ መልካም አገልግሎት እየሰጡ ነው ያሉት። በዚህ ዙሪያ ተጨማሪ አስተያየት የሰጡን ሴት የፖሊስ አባላት በበኩላቸው የሚከተለውን ብለዋል። ግናለው ሴትነትና ፖሊስነት ያው ፖሊስነት ጥሩ ሙያ ነው። ለምወደው ጥሩ ሙያ ነው። ራሱን ጠብቀ የምትሰራበት ጥሩ ሙያ ነው። ከሴትነት ጋር ስታገናኘው ትንሽ የሚከብድ ፓርት አለ። ብዙውን ጊዜ አሁን ሴትነት ከኃላፊነት ጋር ነው ሲሰራ የቆየሁት እና እኔ በስራ ዓለም 10 ዓመት ያገለገልኩት ማለት ነው ፖሊስ ቤት። ከ10 ዓመት ወደ 7 ዓመት በውክልናና በሹመት ስፈራረቅ እየሰራው ነው ያለሁት። ወደ ኃላፊነት ውስጥ ተሳብ ትንሽ ይከብዳል። ከማህበራዊ ህይወት ጋር ስታገናኝ ከባድ ነው ለሴት ልጅ ማለት ነው። ቢሆንም ከማህበራዊ ህይወትም ከዚህ ከሙያዬም ጋር አጣጥሜ ሰዓቱን ተጠቅሜ እየሰራውኝ ነው ያለሁት። ከማህበራዊም አልቋረጥም፣ ከስራዬም የሚያሸራርፍበት ነገር የለም ማለት ነው።
ከተማን ዘመናዊና ለኑሮ ምቹ ለማድረግ እየተሰራ መሆኑን የጠሎ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት አስታወቀም። የተጀመረው ከተማ የማስዋብ ተግባር ከግብ ለማድረስ ሁሉም የድርሻውን እንዲወጣ የጽሕፈት ቤቱ ኃላፊ አቶ ዳኛቸው ክፍሌ ጥሪያቸውን አስተላልፈዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው፣ እንደሚከተለው አሰናድቶታል። አንድ ከተማ ምለማውም የሚያምረውም በማህበረሰብ መንግስትና የከተማ ነዋሪ ወር ማህበረሰብ ያው ሲቀናጅ ብቻ ነው ሲተባበር ነውና መንግስት እንግዲህ በሚሰበስበው ገቢ የሚሰራው የልማት ስራዎች ይኖራሉ። ከዛ ባሻገር ደግሞ የከተማው ህዝብ እንደዚህ የሚሰሩ ስራዎችን በመደገፍ ዲዛይን ቅድም እንዳልኩኝ ብዙ ዲዛይኖችን ከአደባባይ ከዋናው አደባባይ ጀምሮ የመናፈሻ ዲዛይኖችም አሉና እነዚህን ሁሉ ለመስራት እንግዲህ ማህበረሰብ ከሱ የነዋሪነት ግዴታው ስለሆነ የሚጠበቀው ነገር አለ። ይሄም እንግዲህ ብዙ ብር ነው አሁን ላይ በእቅድ ደረጃ የሚያወርድ ነውና እነዚህ እስከ ታች ተሸንሽነው ማህበረሰቡ ከተማ ውስጥ የከተማ ነዋሪ አለ፣ ከተማ ነዋሪ ውስጥ ነጋዴ አለ፣ ባህል ሀብት አለ፣ የመንግስት ሰራተኛ አለ። እነዚህም የድርሻቸውን እንዲወጡ ከተማ ሲያድግ የከተማ እድገት ከተማ ውስጥ ያለው ሁሉም የከተማ ተጠቃሚ እስከሆነ ድረስ ከተማውን ያው የራሱ መሆኑን ግንዛቤ በማውረድ በመምከር አንዳንድ ያልተገባ አቅጣጫ የሚሄዱ ሰዎችን ሰፊ ልማት በመስራት የሚያሳምን ስራ በመስራት ያው ወደዚህ ወደ ልማት ተግባር እንዲመለሱ እንዲመጡ ያው የመምከርና የማስተማር ስራው ነው እኛ በሰፊ መስራት የምንችለው። ግን በአጠቃላይ እስካሁን ባለን መረጃ የወዳ ከተማ ነዋሪ ቅድም እንዳስቀመጥኩኝ በራሱ ነው ያለምንም የኛን እገዛ ሁላ ሳይፈልጉ ነው የራሳቸውን ንብረት በራሳቸው ያነሱት። ባነሱት ላይ ደግሞ እንድለማ የሚፈልጉ ስለሆነ በአጠቃላይ ከ90% ከ95% በላይ የሚሆን ነዋሪ ለልማት መልካም ሀሳብ ያለው ስለሆነ አልፎ አልፎ የሀሳብ ማነስ ያለባቸውን ደግሞ በመምከር ወደዚህ እንዲመጡ የማቀራረብ ስራ እንሰራለን። ይሄን ሁሉ ሰብሰብ በማድረግ እንግዲህ ሀገራዊ ኢኒሼቲቭ አጀንዳ አለ። ጠቅላይ ሚኒስትራችን ከፌዴራል ጀምሮ ያስጀመረው ኢኒሼቲቭ በተለይ ከተሞችን በኮሪደር የማልማት ከተሞችን ማራኪና ውብ ለማድረግ ያው በንቅናቄ የተጀመረ ፕሮግራም አለ። እሱም ያው እንደ ወረዳችን ወርዶ የመጀመሪያውን የማፍረስ ስራ ማህበረሰቡ በራሱ ያለምንም ተቋም ያለምንም ማስገደድ በራሱ በ7 ቀን ውስጥ በልኬት ውስጥ የገቡትን ያፈረሰበት አግባብ አለ። ከፈረሰ በኋላ ደግሞ የሚያስፈልጉ መሰረተ ልማቶች መሟላት አለባቸውና ከተማችን ውስጥ ሰፊ የመዝናኛ ቦታ የመዝናኛ ስፍራ የለም። ግሪነሪ ያን ያክል ከተማችን ግሪን ብትሆንም እንዶ በጣም ሼፕ የተደረገ የግሪን አካባቢ የለንምና የመንገድ ጥበትም ነበረን። ይሄን ሁሉ በዛ ዙሪያ ላይ ከሙስናና ብልሹ አሰራር የጸዳ ተቋምና ዜጋን በመፍጠር የሀገሪቱን ብልጽግና ማረጋገጥ አለብን ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉ ሰው ዘውዴ ተናገሩ። ትውልድን በስነ ምግባር ተቋምን በአሰራር በሚል ርዕስ በክልል ደረጃ የጸረ ሙስና ቀን ማጠቃለያ መርሃ ግብር በሚዛን አማን ከተማ ተካሂዷል። ዘገባው የባልደረባችን ሳሙኤል ቆጭተው ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት ኮሚሽነር ሙሉ ሰው ዘውዴ የዘንድሮ የጸረ ሙስና ቀን ጠንካራ ተቋምንና በስነ ምግባር የታነጸ ትውልድን ለመፍጠር ያለመ መሆኑንም አስረድቷል። ቀኑን ማክበር የሙስናና ብልሹ አሰራርን ለመግታት እንዲሁም የተቋማትን አንድነትና የህብረተሰቡን ቁርጠኝነት ለማጠናከር ወሳኝ ሚና እንዳለውም ተናግረዋል። ከሙስናና ብልሹ አሰራር የጸዳ ተቋማትንና ዜጋን በመፍጠር የሀገሪቱን ብልጽግና ለማረጋገጥ በትኩረት መስራት እንደሚገባም ገልጸዋል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ ፐብሊክ ሰርቪስ ቢሮ ኃላፊና የክልሉ ርዕሰ መስተዳድር ተወካይ አቶ ንጉሴ ወልደ ጊዮርጊስ በበኩላቸው መንግስት ሙስናና ብልሹ አሰራር ለልማትና ብልጽግና ጸር መሆኑን በመገንዘብ ለመታገል ባደረገው ጥረት ከጊዜ ወደ ጊዜ ውጤት ማስመዝገብ መቻሉንም አንስተዋል። በዚህ ወቅትም የህብረተሰብና የተቋማት ሚና ከፍተኛ እንደነበር ያወሱት አቶ ንጉሴ ወልደ ጊዮርጊስ ማህበረሰቡ ያበረከተውን ሁሉን አቀፍ ድጋፍ ለጤና ትራንስፎርሜሽን ትግበራ ከፍተኛ አስተዋጽኦ ማበረከቱን የሳይለም ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀም። በወረዳው በተለያዩ ቀበሌዎች በህዝብ ተሳትፎ መሰረታዊ ጤና ኬላዎች እየተገነቡ መሆኑንም ተመላክቷል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ብሩክታይት ብርሃኑ ታቀርበዋለች።
በመከላከል ላይ ያተኮረ የጤና ፖሊሲ ተቀርጾ በዘርፉ የሰለጠኑ ባለሙያዎች በሁሉም ቀበሌዎች ተመድበው ባከናወኑት ተግባር እንደ ሀገር ለውጦች እየተመዘገቡ መሆኑን የተለያዩ የመረጃ ምንጮች አመላክታሉ። በካፋ ዞን ሳይለም ወረዳም ይኸው ተግባር ውጤት እያስመዘገበ ይገኛል። በወረዳ የሺቲ ቀበሌ በአደረጃጀታቸው በየዕለቱ ውይይት ከሚያደርጉ የጤና ልማት ተጠቃሚዎች መካከል ወይዘሮ አታለለች ቆጭቶና ወይዘሮ በቀለች ገዛኸኝ ከጤና ባለሙያዎች በተሰጣቸው ትምህርት የግልና የአካባቢ ንጽህናን በመጠበቅ ከበሽታ አምጪ ተዋሲያን ራሳቸውን እየጠበቁ መሆናቸውን ተናግረዋል። የደረቅና ፈሳሽ ቆሻሻ አወጋገድ፣ የምግብ ማብሰያ ቁሳቁስ ንጽህና አጠባበቅ፣ የቤተሰብ ምጣኔ አገልግሎት እንዲሁም ክትባትን ሳያቋርጡ መከተብና መሰል ጥቅሞች በዚሁ አደረጃጀት እየተሰጣቸው በሚገኘው ትምህርት ብዙ ጥቅም እያገኙ መሆናቸውን ጠቁሟል። ሌላኛው አስተያየት ሰጪ አቶ ዝናቡ መሸሻና ወይዘሮ በቀለች ገዛኸኝ ባለፉት ዓመታት በተከታታይ በተሰጣቸው የግንዛቤና የተግባር ልምምድ የጤና ልማት ስራን የዘውትር ተግባራቸው ማድረጋቸውን የገለጹት የቀበሌው ጤና ኤክስቴንሽን ባለሙያ ወይዘሮ ፀሐይነሽ አባተ ማህበረሰቡን በአደረጃጀት በማቀናጀት በ18ቱ የጤና ፓኬጆች ላይ ሰፊ ስራ እየተሰራ ነው ብሏል። የወረዳው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ከማል ጠይብ በበኩላቸው በጤና ተቋማት ለሚወልዱ እናቶች አስፈላጊውን አገልግሎት ለመስጠት በማህበረሰቡ ዘንድ ንቅናቄ በመፍጠር ከ600 ሺህ ብር በላይ ማሰባሰብ መቻሉን ተናግረዋል። በወረዳው ወዲቲ፣ የሺቲ፣ ተችቢና ሹኖ ገጭቲ ቀበሌዎች በእያንዳንዳቸው ከ20 ሚሊዮን ብር በላይ ወጪ የተደረገባቸው 4 መሰረታዊ ጤና ኬላዎች በህብረተሰብ ተሳትፎ እየተገነቡ መሆናቸውንም ጠቁሟል። ማህበረሰቡ ከግልና አካባቢ ንጽህና አጠባበቅ ጀምሮ በወሊድ በክትባትና ሌሎች ተዛማጅ ጉዳዮች ላይ የሚያደርገው ድጋፍ ለጤና ትራንስፎርሜሽን ትግበራ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አደረኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆይልን።